بسم الله الرحمن الرحيم. الحمد لله الذي خصنا بتعليم القرآن العظيم، ونصلي ونسلم على من تلقى القرآن من لدن حكيم عليم، وعلى آله وأصحابه المجودين للكتاب المبين، والتابعين لهم بإحسان إلى يوم الدين. أما بعد، هداية المستفيد في أحكام التجويد التسنيو يسوستنيا كان يتمرت كفل ጊዜያችን إن شاء الله። ባለፈው የትምህርት ክፍለ ጊዜያችን ቆይታ በርካታ የሆኑ አህካሞችን ስንማር ነበር። ከዚያም ውስጥ الاستعاذة والبسملة አዲስ ምዕራፍ ልክ ስንጀምር ምን አይነት ያጀማመር ሂደት አለው፣ አዑዙ ቢላህ ቢስሚላህ እና ሱራውን ስንጀምር በምን አይነት መልኩ እንጀምራለን የሚለውን ሐሳብ በሰፊ ስንማር ነበር የቆየነው። የዛሬው ደግሞ አዲሱ ምዕራፍ ከጀመርን በኋላ ልክ ስናጠናቀቅ አጠናቀን የአዲሱ ምዕራፍ ሌላ ቦታ ላይ ስንሸጋገር የምንጀምርበት አጀማመር ሂደት ምን ይመስላል የሚለው ደግሞ ኢንሻአላህ አብረን እንከታተል። ሱአል إذا أتى القارئ ቁርአን የሚያነበው ሰውዬ ባመጣ ጊዜ ወይም በመጣ ጊዜ በጀመረ ጊዜ ቢልበስመለቲ ቢስሚላህ الرحمن الرحيم የሚለውን بين السورتين በሁለት ሱራዎች መካከል ላይ فكم وجها فيها ስንት አይነት የአጀማመር ሂደት አለው። አንድ ምዕራፍ አጠናቆ ልክ ወደ ሌላ ምዕራፍ ሲሸጋገር የመጨረሻውን የምዕራፍ ክፍል ይዞ ወደ አዲሱ ምዕራፍ ሲሄድ ቢስሚላህ ጋር አያይዞ በምን አይነት መልኩ ይቀራል ይጀምራል ይላል። ጀዋብ መልሱ فيها أربعة أوجه አራት አይነት የአጀማመር ሂደቶች አሉ። ثلاثة أوجه ሶስቶቹ የአጀማመር ሂደቶች ጃኢዘቱን የተፈቀዱ የሚቻሉ ናቸው። ወዋሂዱን አንዷ ግን غير جائز የማትፈቀድ የተከለከለች የሆነች አጀማመር ነች። أما الثلاثة الجائزة ሶስቱ የሚፈቀዱ ያልናቸው فالأول منها ከሶስቱ ውስጥ አንዷ የመጀመሪያው የተፈቀደችው قطع الكل ሁሉንም ቆራርጦ ለየብቻ መጀመር። ኦኬ ምናጠናቀቀው ሱራ የመጨረሻ ክፍል አለ፣ የመጨረሻው አንቀጽ። ከዚያ ወደ አዲሱ ምዕራፍ ስንሸጋገር ምን አለ? ቢስሚላህ አለ፣ ከዛ ራሱ ሱራው አለ። ስለዚህ እነዚህን ሶስት ነገራቶች ለብቻ አድርገን እንጀምራለን፣ ሁሉንም መቁረጥ። ምሳሌ ሱረቱል ኢኽላስን ብንወስድ የመጨረሻው አንቀጽ ምን ይላል? ወለም የኩን ለሁ ኩፉወን አሐድ። ናም ወለም የኩን ለሁ ኩፉወን አሐድ بسم الله الرحمن الرحيم قل أعوذ برب الفلق. نعم قطع الكل ሁሉንም መቁረጥ፣ ሁሉንም ቆርጬ ነው የጀመርኩት። ያጠናቀቅኩትን የመጨረሻውን አንቀጽ ለብቻ፣ ቢስሚላህን ለብቻ፣ መጀመሪያውን አዲሱ ምዕራፍ ለብቻ። ሶስቱ ተቆራርጠዋል ማለት ነው። ከሚፈቀዱት ሶስቶቹ ውስጥ አንዱ ይሄ ነው። ወሳኒ ሁለተኛው ደግሞ ወወስሉል በስመለቲ ቢስሚላህን እናያይዛለን ፊ አወል ሱራ ከምን ጀምረው አዲስ ምዕራፍ ጋር። ያ ማለት ከኋላ ያለው ያጠናቀቅነው የሱራ የመጨረሻ ክፍል ይቆርጣል ማለት ነው። ሱረቱል ኢኽላስ የመጨረሻውን ክፍል ቆርጠውና ከዛ ቢስሚላህን ከአዲሱ ምዕራፍ ጋር አድርገን አያይዘዋለሁ። ለምሳሌ ወለም የኩን ለሁ ኩፉወን አሐድ ተቆረጠ። ከዛ ቢስሚላህን ከአዲስ ምዕራፍ ጋር አያይዛለሁ። ቢስሚላሂ الرحمن الرحيم قل أعوذ برب الفلق። አያችሁ የመጨረሻው ሱራ ተቆረጠ፣ ቢስሚላህን ከአዲሱ ምዕራፍ ጋር ግን አያያዝኩት ማለት ነው። ወሳሊስ ሶስተኛው ወስሉል ኩል ሁሉንም ማያያዝ፣ ሁሉንም አያይዤ እቀራለሁ። አሁንም ሱረቱል ኢኽላስን የመጨረሻውን ክፍል እንመልከት። ከዚያ ቢስሚላህ ጋር አያይዛለሁ፣ አዲሱ ምዕራፍ ጋር አያይዛለሁ። ወለም የኩን ለሁ ኩፉወን አሐድ ቢስሚላሂ الرحمن الرحيم قل أعوذ برب الفلق። ይሄ እንግዲህ ለጀማሪዎች ትንሽ ተንፋሽ ሰብሰብ ማድረግ ይጠይቃል። ሁሉንም አያይዞ መቅራት ማለት ይሄ ነው ማለት ነው። ሶስቱ ካሁን ከኋላ ያየናቸው የተፈቀዱ ናቸው። በዚህ መልኩ መጀመር እችላለሁ። አዲስ ምዕራፍ ከሆነ ምዕራፍ ጋር አጠናቅቄ ሲጀምር ማለት ነው። ወአማ ገይሩል ጃኢዝ ያቺ የማትፈቀደው ያልናትማ فهو እሷ
ማ ኢዛ ውሲለ በተቀጠለ ጊዜ አኺሩ ሱረቲ የምዕራፉ የመጨረሻው ክፍል ቢልበስመላ ከቢስሚላ ጋር ኦኬ የመጨረሻው የምዕራፍ ክፍል ከቢስሚላ ጋር አያይዤ ከቀራሁት ለምሳሌ የመጨረሻው የሱራ ክፍል ማን ነው? ሱረቱል ኢኽላስ ወለም የኩን ለሁ ኩፉወን አሐድ የሚለውን ቢስሚላሂር ረህማኒር ረሂም የሚለው ጋር አያይዤ ቀራለሁ። ኦኬ ይሄ ከዚያሳ ወውቂፈ እሱ ላይ ከቆምኩበት ወለም የኩን ለሁ ኩፉወን አሐድ ቢስሚላሂር ረህማኒር ረሂም አያይዤ ቢስሚላህ ላይ ቆምኩኝ። ከዚያሳ ወብቱዲአ ቢማ ባዕደሃ ከዚያ አዲሱ ምዕራፍ እጀምራለሁ እንደገና ቁል አዑዙ ቢረቢል ፈለቅ። አያችሁ ምን ተገነዘባችሁ? አሁን እዚህ ጋር የተከለከለው የአቀራር ሂደት ይሄ ነው። የሱራውን የመጨረሻ ክፍል ከቢስሚላህ ጋር አያይዤ ቀራና ቢስሚላው ላይ ቆምልበታለሁኝ። ከቆምኩኝ በኋላ ወብቱዲአ ቢማ ባዕደሃ አዲሱ ምዕራፍ እንዳለ ነው ቀጥታ ሄጄ የምጀምረው። በዚህ አይነት መልኩ መጀመሩ የተከለከለ ነው። ወወጅሁ አደሚ ጀዋዚሂ ወወጅሁ ይሄ አቅጣጫ የአጀማመር ሂደት አደሚ ጀዋዚሂ ያልተፈቀደበት ምክንያቱ አነሁ እሱ ዩሂሙ ያስጠረጥራል፣ ሰዎች እንዲጠረጥሩ ያደርጋቸዋል። አነል በስመላ ቢስሚላሂር ረህማኒር ረሂም የሚለው አካል ሚን አኺር ሱራ ኦኬ ከዛ ያጠናቀቅነው የምዕራፍ ክፍል የለም የዛ አንድ ክፍል ይመስላል። ቢስሚላሂር ረህማኒር ረሂም የሚለው የተጠናቀቀው የምዕራፍ አንድ አንቀጽ ይመስልብናል። አያይዘን እሱ ላይ ቆም ብለን እሱ ላይ ካጠናቀቅን ወለም የኩን ለሁ ኩፉወን አሐድ ቢስሚላሂር ረህማኒር ረሂም እንዲህ ቆም አልኩበት እሱ ላይ ቁል አዑዙ ቢረቢል ፈለቅ አያይዤ ቢስሚላህ ላይ የምቆም ከሆነ ትክክል አይደለም። ምን ማድረግ አለብኝ? ወይ መልሼ ቢስሚላሂር ረህማኒር ረሂም ቁል አዑዙ ቢረቢል ፈለቅ ለብቻው እንደሆነ ለማስገንዘብ ቢስሚላህን ለብቻው ማንሳት ይጠበቅብኛል። አለዚያ ሶስቱንም አያይዤ መቅራት ነው ያለብኝ ማለት ነው። በዚህ መልኩ ሲቀራ ቢስሚላህ ያጠናቀቀው የምዕራፍ ክፍል አንድ አካል ይመስላል። ለዚህ አይነት የተከለከለበት ሚል ምክንያት የሚያስቀምጡት የተጅዊድ ምሁራኖች። ኢንሻአላህ የዛሬው የሂዳየቱል ሙስተፊድ የቁርአን የተጅዊድ ፕሮግራማችን ይህንን ይመስል ነበር። هذا وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين.